የኔ ዘመን ልጅ ከሆኑ ቃጀልና ሻሩክ ካን፣ ማዱሪ ዲክሽትና ሰልማን ካን፣ ሬካህና አሚታብ ባቻን፣ ካሪሽማ ካፑርና አሚር ካን ማን እንደሆኑ ያውቃሉ። ለዓይን የሚያሳሱ ቀንበስ ሴቶቿ፣ ጥይት የማይገድላቸው ጀብደኛ አክተሮቿ ሲላቸው እየዘፈኑ ሲላቸው እየጨፈሩ ሀገራቸውን እንድንወዳት ያደረጉን የልጅነታችን አድማቂ ነበሩ። በፊልሞቿ ኮትኩታ ያሳደገችን ልጆቿ ስለምንወዳት ሀገር ስናድግ የሰማነው ታሪክ ግን ሌላ ነው። ድህነት የተንሰራፋባት፣ ንጽህና የማይጠበቅባት፣ ሴቶች የሚደፈሩባት፣ ስልጣኔ ራቃት ሀገር መሆኗን በፊልም ውሸት፣ በዜና ውሸት የማንታለልበት ማመዛዘን የሚችል ዕድሜ ላይ ደርሰናልና በራሳችን መንገድ እውነቱን ልናጣራ ከስክሪን ወርደን ጎዳናዎቿ ተገኘን። እስካሁን የት እንዳለን ላላወቃችሁ ነመስቴ፣ ህንድ ገብተናል። ጉብኝታችንን የምንጀምረው የዘመናዊትን ህንድ እውነተኛ ቁመና በመለካት ነው። ህንድን እንደ ሌሎች አገራት ሀብታምና ድሃ በሚል አጭር ቃል መግለጽ አይቻልም። ምክንያት ከዓለም ህዝብ 18 ከመቶውን የያዘች አገር ናት። 1.5 ቢሊዮን ዜጎች አሏት። በዚህም ቻይናን ቀድማ የዓለማችን ቁጥር 1 አገር ሆናለች። በህዝብ ብዛት ከአህጉራት ራሱ በኤዥያ ብቻ ነው የምትበለጠው። 54 አገራት ከሚገኙበት የአፍሪካ አህጉር ጋር እኩል ከአውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካና ከኦሺኒያ አህጉራት በላይ ነዋሪዎች አሏት። ህንድን በቀላሉ እንዳንገምታት የሚያደርገን ግን የህዝብ ብዛቷ ብቻ አይደለም። በኢኮኖሚ የዓለማችን 4ኛዋ ሀብታም አገር ብትሆንም በሚሊዮን የሚቆጠሩ ዜጎቿ ከድህነት ወለል በታች የሚኖሩባት፣ የምድራችን ትልቋ ዲሞክራሲ ብትባልም የብሔርና የጾታ እኩልነት ጥያቄዎች የሚነሱባት፣ በኢንፎርሜሽን ቴክኖሎጂ ያደገች፣ በከተማ ምህንድስና ወደ ኋላ የቀረች፣ ቀናም ዝቅም ቢሉ የሚያገኟት ብቻዋን ዓለም ናት። ዛሬም የበዙ ፈተናዎች ቢኖሩባትም ለውጧም ግን አይካድም። በ10 ዓመታት ውስጥ ብቻ በከፋ ድህነት ውስጥ የሚገኙ ዜጎቿን ቁጥር ከ12 ወደ 1 ከመቶ፣ በዘርፈ ብዙ ድህነት ውስጥ የሚገኙት ቁጥር ከ25 ወደ 11 ከመቶ እንዲወርድ አድርጋለች። ዘርፈ ብዙ ድህነት በጤና፣ በትምህርት፣ በኤሌክትሪክ፣ በንጹህ የመጠጥ ውሃና መሰል መሠረተ ልማቶች ተደራሽነትና ጥራት የሚለካ ነው። ህንድ ስሟ በክፉ ከሚነሳባቸው ምክንያቶች አንዱ የመጠጥ ውሃ አቅርቦት ችግር ነው። በ2019 ለምሳሌ የቧንቧ ውሃ ተጠቃሚ ዜጎቿ ቁጥር 17 ከመቶ ብቻ ነበር። ይህ እንግዲህ ከዛሬ 7 ዓመት በፊት መሆኑ ነው። በዚያው ዓመት መንግሥት የጃልጄቫን ሚሽን የተባለ የውሃ ፕሮጀክት ጀመረ። ነገርየው ከፕሮጀክት ይልቅ አብዮት ቢባል ይቀላል። ከ7 ዓመታት በኋላ ዛሬ 80 ከመቶ ህንዳውያን ንጹህ የመጠጥ ውሃ አግኝተዋል። የህንድ እድገት ዘርፈ ብዙ ነው። እንደ አውሮፓውያን አቆጣጠር በ2014 ለምሳሌ የትኛውም አገር አድርጎት የማያውቀውን በአንድ ሙከራ ብቻ ሳተላይት ወደ ማርስ ላከች። በ2023 ደግሞ የራሷን መንኮራኩር ጨረቃ ላይ በማሳረፍ ከሩሲያ፣ አሜሪካና ቻይና ቀጥላ 4ኛዋ ሀገር ሆነች። የህንድ ከሁሉም የሚለየው እነሱ ለአንድ መንኮራኩር ከሚያወጡት በጀት 10 ከመቶውን ብቻ ተጠቅማ ከእነሱ እኩል ጠፈርን ማሰስ መቻሏ ነው። ዜጎቿ የተማሩ ናቸው። አሜሪካ አሉኝ ከምትላቸው የቴክኖሎጂ ተቋማት አብዛኞቹ በህንዳውያን ነው የሚመሩት። ዛሬ ላይ የማይክሮሶፍት፣ ጉግል፣ አይቢኤም፣ ዩቲዩብ፣ አዶቤ ዋና ሥራ አስፈጻሚዎቻቸው ህንዳውያን ናቸው። ሀገር ቤት ሆነው ለውጭ ሀገር ተቋማት ተቀጥረው የሚሰሩ ዜጎቿ ቁጥር ያስደነግጣል። 5.7 ሚሊዮን ህንዳውያን ሀገር ቤት እየኖሩ አሜሪካና አውሮፓ ለሚገኙ ተቋማት በሙሉ ጊዜ ሰራተኝነት የተቀጠሩ ናቸው። በፍሪላንሰርነት የሚሰሩት ደግሞ 15 ሚሊዮን ደርሰዋል። በአጠቃላይ 23 ሚሊዮን ዜጎቿ ህንድ እየኖሩ ግን በዶላር ነው የሚከፈላቸው። ተቋማቶቿም ቴክኖሎጂን መሰረት ካደረገው ዓለም አቀፍ የአውትሶርስ ኢንዱስትሪ 55 ከመቶ የገበያ ድርሻ አላቸው። በዚህም በየዓመቱ ለህንድ 190 ቢሊዮን ዶላር ገቢ ያመጡላታል። ህንድ በዓለም አቀፍ ደረጃ በስም ከሚጠቀሱ የስልክ አምራች ሀገራት አንዷ ሆናለች። በዓመት የ78 ቢሊዮን ዶላር ዋጋ ያላቸው 300 ሚሊዮን ስልኮችን ታመርታለች። በዚህም ብዙ ስልክ እያመረቱ ኤክስፖርት በማድረግ በቻይና ብቻ ነው የምትበለጠው። ዜጎቿ ከሚጠቀሙት ስልክም 99 ከመቶ ሀገር ቤት የተመረተ ነው። ልብ ያድርጉ፣ ህንድ 1.2 ቢሊዮን የስልክ 740 ሚሊዮን የስማርት ስልክ ተጠቃሚዎች አሏት። ይህ ሁሉ ስልክ ኢምፖርት ቢደረግ ልታወጣ የምትችለውን የውጭ ምንዛሪ አስቡት። ህንድ በፋርማሲውቲካል ኢንዱስትሪም መሪ ናት። ምድራችን ከሚያስፈልጋት ክትባት 60 ከመቶውን የምታመርተው ህንድ ናት። አሜሪካ እንደ ሀገር ከምትጠቀመው መድኃኒት 40 ከመቶውን፣
ለታላቋ ብሪታንያም 25 ከመቶውን ታቀርባለች። በያዝነው የ2026 ሪፖርት መሠረት ሩዝ፣ ወተት፣ ጥራጥሬና ቅመማ ቅመም በብዛት በማምረት በዓለም ቁጥር 1 አገር ናት። በስንዴ፣ ጥጥ፣ አትክልትና የፍራፍሬ ምርቶች ደግሞ ሁለተኛ ደረጃ ላይ ተቀምጣለች። በሀገር ውስጥ የገነባችው የዲጂታል መሠረተ ልማት አስደናቂ ነው። በየወሩ የትሪሊየን ዶላር የገንዘብ ዝውውሮች የሚደረጉበት በመንግሥት የበለጸገው ዩፒአይ የተሰኘው የገንዘብ ማስተላለፊያ ዘዴዋ ልክ እንደ ቻይናው ዊቻት ሁሉ የፋይናንሱ ዓለም ክስተት ነው። ያም ሆኖ ገና የቤት ሥራዋ ብዙ ነው። በኢኮኖሚው ካየናት ህንድ ሁለት አገር ናት ይባላል። ኢኮኖሚዋ ደቡብና ሰሜን በሚል በጂኦግራፊ ይከፈላል። ደቡባዊ ህንድ የሀብታሞቹ ታሚልናዱ፣ ኬራላ፣ ካርናትካ፣ ቴላንጋናና አንድሮ ፕራዲሽ ግዛቶች መገኛ ነው። እነዚህ በኢንዱስትሪ የበለጸጉ በአይቲ ዘርፍ የገነኑ ዓለም አቀፍ ወደቦች ያሏቸው ኤክስፖርት መር ኢኮኖሚ የገነቡ ግዛቶቿ ናቸው። የሰሜን ህንድ ግዛቶች በተቃራኒው ሰፊና ለም መሬት ቢኖራቸውም ኋላ ቀር የግብርና ሥርዓት የሚከተሉ በሕዝብ ብዛት የተጨናነቁ በመሠረተ ልማትም በኑሮ ጥራትም ወደ ኋላ የቀሩ ናቸው። ፖለቲካው በተቃራኒው በሰሜኖች የበላይነት ነው የሚመራው። አስተዋጽኦን ሳይሆን የሰውን ቁጥር መሠረት ባደረገው የፖለቲካ ሥርዓት አብዝተው የሚዋለዱት ሰሜኖች ከፍተኛ የፓርላማ መቀመጫ በመያዝ በቁጥራቸው ልክ የፌዴራል በጀት በማስመደብ ካልጋገሩት ዳቦ በትልቁ የሚቆርሱ ግዛቶች ናቸው። ይህም በደቡቦች ዘንድ የለፋልሽ ቀርቶ የሚል ጉምጉምታ እንዲነሳ አድርጓል። ዴህሊ የህንድ የፖለቲካ ዋና ከተማ ናት። የ30 ሚሊዮን ዜጎች መኖሪያ፣ በሕዝብ ብዛት፣ በኑሮ ውድነትና በትራፊክ መጨናነቅ ከህንድ ከተሞች ሁሉ ተለይታ የምትታወቅ፣ በድምፅና በአየር ብክለት የምትታማ፣ በዘመናዊ የባቡር ሥርዓቷ ግን የምትመሰገን ከተማ። የቀድሞዋ ቦምቤ የአሁኗ ሙምባይ ለሀገሪቱ ጂዲፒ 6 ከመቶውን የምታመነጭ፣ በንግድ በፋይናንስና በወደብ አገልግሎቷ የምትታወቅ፣ ለህንድ የኢኮኖሚዋ ነርቭ የዜጎቿ የኑሮ አለመመጣጠን ማሳያ መስኮት ናት። ምክንያት 2 ቢሊዮን ዶላር የሚያወጣው ባለ 27 ፎቁ የዓለማችን ውዱ መኖሪያ ቤት የሙከሽ አምባኒው አንቲሊያ ከዓለማችን ትልቁ የድሆች መንደር ዳሃራቪ በቅርብ ርቀት የሚገኙባት መሆኗ፣ ሙምባይ ዝነኞቹ የህንድ ተዋናዮች የሚኖሩባት፣ በልጅነታችን የኮመኮምናቸው አብዛኞቹ የህንድ ፊልሞች የተቀረጹባት ከተማ ናት። ለዚህ ክብሯም ቦሊውድ በሚለው የኢንዱስትሪው መጠሪያ ውስጥ ስሟ እንዲካተት ተደርጓል። በነገራችን ላይ ብዙዎቻችን እንደምናስበው ቦሊውድ የሚለው መጠሪያ የህንድን የፊልም ኢንዱስትሪ ሙሉ በሙሉ አይገልጸውም። ቦምቤይና ሆሊውድ የሚሉ ስሞችን በማዳቀል የተፈጠረው ቦሊውድ በሂንዲ ቋንቋ የተሰሩ መሠረታቸውን ሙምባይ ላይ ያደረጉ ፊልሞች መጠሪያ ብቻ ነው። በደቡባዊ ህንድ በቴጉሉ፣ በታሚል፣ በካንዳና በማላያም ቋንቋዎች የሚሰሩ ፊልሞች ለምሳሌ የቦሊውድ ፊልሞች አይባሉም። ዛሬ ላይ በሲኒማ ጥራትና በተመልካች ብዛት ቦሊውድን እያስከነዱት የሚገኙት እነዚህ ፊልሞች የራሳቸው መጠሪያ አላቸው። በቴጉሉ ቋንቋ የሚሰሩት ቶሊውድ፣ በታሚል ቋንቋ የሚሰሩት ኮሊውድ ይባላሉ። የምዕራብ ቤንጋሏ ዋና ከተማ ኮልካታ የህንድ የባህል ዋና ከተማ ነው የምትባለው። የተጽዕኖ ፈጣሪ ህንዳውያን መፍለቂያም ናት። የዓለማችን በጎ ሰው የሰላም ሎሬቷ ማዘር ትሬዛ፣ የኢኮኖሚክስ ሎሬቱ አማርትያ ሴን፣ የፊዚክስ ሎሬቱ ሲቪ ራማን፣ የሥነ ጽሑፍ ሎሬቱ ራቢንድራ ቴጎር የኮልካታ ሰዎች ናቸው። የእኛዎቹ አቢሲኒያውያን ባህር ተሻግረው የራሳቸውን ሥርወ መንግሥት መስርተው ህንድን የመሩትም እዚሁ ኮልካታ በምትገኝበት የምዕራብ ቤንጋል ግዛት ነው። ከአቢሲኒያ መሪዎች አንዱ በሆነው ሰይፈዲን ፊሩዝ የተገነባው ፊሩዝ ሚናር በ342 ኪሎ ሜትር ርቀት ላይ በምትገኘው ጋውር ከተማ ዛሬም ድረስ በክብር ቆሞ ይገኛል። የቀድሞዋ ቤንጋሎር የአሁኗ ቤንጋሉሩ የህንድ የቴክኖሎጂ መዲና ናት። ዓለም አቀፎቹ ጉግል፣ ማይክሮሶፍትና አማዞን የሚገኙባት፣ ትላልቅ አገር በቀል ተቋማት የከተሙባት፣ ምቹ የአየር ሁኔታ፣ ንጹሕ ከባቢና ትናንሽ ሐይቆች የሚገኙባት፣ በምሽት ሕይወቷ የምትታወቅ ከተማ ናት። ቤንጋሉሩ ስሟ በክፉ ከተነሳ ብቸኛው ምክንያት የትራፊክ መጨናነቅ ነው። ቼናይ የአውቶሞቲቭ ኢንዱስትሪ ፈርጥ ናት። የደቡብ ኤዥያዋ ዲትሮይት ነው የምትባለው። በህንድ ተመርተው ኤክስፖርት ከሚደረጉ መኪኖች 60 ከመቶዎቹ በቼናይ ነው የሚመረቱት። BMW፣ ሃንዳይ፣ ሬኖ፣ ኒሳን፣ ኪያ፣ ታታ፣
ሱዙኪ፣ ቢዋይዲ እና ሌሎች የመኪና አምራች ድርጅቶች እዚህ ይገኛሉ። ቼናይ የህንድ የሕክምና ቱሪዝም ማዕከልም ናት። ለሕክምና ወደ ህንድ ከሚመጡ የዓለም ዜጎች 45 ከመቶ የሚሆኑት ሕክምናቸውን የሚያገኙት በቼናይ ነው። ከተማዋ በህንድ ዝነኛ ከሆኑ ሆስፒታሎች የአብዛኞቹ መገኛ ናት። የራጃስታኗ ዋና ከተማ ጄይፑር ፒንኳ ከተማ ነው የምትባለው። 953 መስኮቶች ያሉት ራቫ ማሄል የከተማዋ መለያ ነው። የአሚር ምሽግ፣ ሲቲ ፓላስ፣ ጃንታር ማንታር እና ኔሄሩ ባዛር የግድ መታየት ያለባቸው የከተማዋ መስህቦች ናቸው። በሰሜን ህንድ የምትገኘው አግራ ከተማ የታጅ መሃል መገኛ ናት። ታጅ መሃል በህንድ ከሚገኙ በመላው ዓለም ገናና ከሆኑ ቅርሶች መካከል ቅድሚያውን ይይዛል። ከሰባቱ የዓለም ድንቃድንቆች መካከልም ይመደባል። ከዛሬ 400 ዓመታት በፊት የተገነባው ታጅ መሃል ዛሬም ድረስ ተጠንቶ ያላለቀ የግንባታው ዓለም ምስጢር ነው። ታጅ መሃል አንድ ሕንፃ አይደለም። የሙጋሉ ንጉሥ ሳጃን የሚወዳት ሚስቱ ሙምታዝ መሃል በሞት ስትለየው ለአካሏ ማረፊያ ለስሟ መታሰቢያ እንዲሆን ያስገነባው 5 የተለያዩ ሕንፃዎች ያሉት 17 ሄክታር መሬት ላይ ያረፈ ታላቅ ግቢ ነው። በግቢው ውስጥ የሚገኘው የሁለቱም መቃብር የያዘው ነጩ ሕንፃ የግቢው ማዕከል ነው። ከመቃብር ሕንፃው በስተ ምዕራብ ፊቱን ወደ መካ ያዞረ አነስተኛ መስጊድ ይገኛል። ንጉሡና ባለቤቱ የእስልምና እምነት ተከታዮች መሆናቸውን ልብ ይሏል። በግቢው የሚገኙት ሌሎች ግንባታዎች አንዱ የእንግዳ መቀበያ፣ አንዱ ሙዚየም፣ ሌላኛው ዋናው የመግቢያ በር ነው። የመግቢያው በር ሲቀርቡት እያነሰ ሲርቁት እየገዘፈ የሚሄድ ነጩ ሕንፃ ጠዋት ከሰዓትና ማታ ተፈጥሯዊ ቀለሙ የሚቀያየር፣ አጠቃላይ ግንባታው ደግሞ ረግረጋማ በሆነው የታሙና ወንዝ ዳርቻ የታነጸ ዲዛይኑ ለፍጽምና የቀረበ ድንቅ ግንባታ ነው። ታጅ መሃል የተገነባበት ጥሬ ዕቃ ከቻይና፣ ቲቤት፣ አፍጋኒስታንና ስሪላንካ በዝሆን እየተጫነ መምጣቱ ሲነገር ይህንን ታላቅ ግንባታ ለመጨረስ 22 ዓመታት የፈጀባቸው ሲሆን 20,000 ሰዎችና 1,000 ዝሆኖች በግንባታው ተሳትፈዋል። ዛሬ ላይ በየዓመቱ 7 ሚሊዮን ቱሪስቶች ታጅ መሃልን ይጎበኙታል። ካሽሚር እጅግ ውብ የሆነ በተፈጥሮ የታደለ ግን ሰላሙ የተጓደለ በህንድና በፓኪስታን መካከል የ80 ዓመታትን ግጭት ያስከተለ አካባቢ ነው። ብዙዎቻችን ካሽሚርን በግጭት ዜና ነው የምናውቀው። ግጭቱ እንዴት ተፈጠረ የሚለው ግን ታሪክ፣ ሃይማኖት፣ ጂኦፖለቲክስና የቆየ ቁርሾ ድምር ነው። ዛሬ በካሽሚር ምክንያት ባላንጣ የሆኑት ህንድና ፓኪስታን ከ1947 በፊት በእንግሊዝ ቅኝ ግዛት ስር የሚተዳደሩ አንድ አገር ነበሩ። የእንግሊዝን ቅኝ አገዛዝ የታገሉት ማህተመ ጋንዲና ጃዋህርላል ኔህሩ የዘመናት ሕልማቸው ከቅኝ ግዛት የተላቀቀች አንድነቷን የጠበቀች ህንድን መፍጠር ነበር። ሙሐመድ አሊ ጂናህ ደግሞ ከነጻነት በኋላ በሂንዶች የበላይነት በምትመሰረተው ህንድ ውስጥ የሙስሊሞች ዕጣ ፈንታ ምን ሊሆን ነው የሚለው ስጋት ያስጨንቃቸው ነበር። እናም በ1913 የመላው ህንድ ሙስሊሞች ሊግ የተባለ ድርጅት አቋቋሙ። ትግሉ እየተፋፋመ ሲሄድና እንግሊዝ ህንድን ለቃ መውጣቷ እንደማይቀር ሲገባት ሃይማኖትን መሰረት አድርጋ ህንድን ለሁለት ከፈለቻት። በዚህም እንደ አውሮፓውያን አቆጣጠር ነሐሴ 14 ቀን 1947 የእስልምና እምነት ተከታዮቹ ፑንጃብና ቤንጋል ራሳቸውን ችለው ፓኪስታን የምትባል አገር መሰረቱ። ይህ በሆነ በሚቀጥለው ቀን የዛሬዋ ህንድ ተመሰረተች። ሁለቱ አገራት ሃይማኖትን መሰረት አድርገው የተፈጠሩ እንደመሆናቸው አንዳቸው የሌላውን ሃይማኖት ተከታይ ለማባረር ጊዜ አልፈጀባቸውም። በህንድ የሚገኙ ሙስሊሞች፣ በፓኪስታንም የሚገኙ ሂንዱዎች በአስቸኳይ ሀገራችንን ለቃችሁ ውጡ ተባሉ። ይህም ሃይማኖትን መሰረት ያደረገ ብጥብጥ አስነስቶ በአጭር ቀናት ውስጥ ብቻ 15 ሚሊዮን ሰዎችን ለስደት፣ 1 ሚሊዮን ሰዎችን ለሞት ዳረገ። ይህ እንግዲህ ቀድሞ እንዲሆን ይጠበቅ የነበረ የቅኝ ገዢዎች የበቀል እርምጃ ነበረ። በቀሉ ግን በዚህ አላበቃም። በካርታው ላይ እንደምትመለከቱት በወቅቱ ፓኪስታን የምትባለውን አገር የመሰረቱት የፑንጃብና የቤንጋል ግዛቶች በመካከላቸው የ1600 ኪሎ ሜትር ርቀት ይገኛል። ፑንጃብ ምዕራብ ፓኪስታን፣ ቤንጋል ምስራቅ ፓኪስታን ሆነው ከህንድ ተነጥለው አንድ አገር ቢመሰርቱም እርስ በርሳቸው ለመገናኘት ግን የግድ ህንድን ማቋረጥ ነበረባቸው። በእርግጥ ሁለቱ ፓኪስታኖች ከጂኦግራፊ ባለፈ
በቋንቋና በባህልም ይለያዩ ነበር። ይህም በመካከላቸው መከፋፈልን ሲፈጥር ብዙም አልቆየም። ምዕራብ ፓኪስታኖች ፖለቲካውን በበላይነት ሲመሩት፣ ምስራቆቹ ከፖለቲካው ተገለልን፣ በኢኮኖሚም ተረሳን፣ መሠረተ ልማት አነሰን የሚል ቅሬታ ያሰሙ ነበር። ሌላው የቅሬታ ምክንያት ኡርዱ የፓኪስታን ብሔራዊ ቋንቋ እንዲሆን መወሰኑ ነበር። ፖለቲካውን በበላይነት የሚመሩት ምዕራብ ፓኪስታኖች ኡርዱኛ ሲያወሩ፣ ምስራቅ ፓኪስታኖች ግን ዋነኛ ቋንቋቸው ቤንጋልኛ ነው። በዚህም ምስራቆች የማያውቁት ቋንቋ ብሔራዊ ቋንቋቸው ሆኖ መመረጡ የባህል ልዩነቶች ከኢኮኖሚና ፖለቲካዊ ቅሬታዎች ጋር ተደማምረው ልባቸውን አሸፈቱት። በዚህም ይወክለናል ያሉትን አዋሚ የተሰኘ የፖለቲካ ፓርቲ አቋቁመው መታገል ጀመሩ። በ1970 በተደረገ ምርጫ አዋሚ ፓርቲ በምስራቅ ፓኪስታን በሰፊ ልዩነት አሸነፈ። ሆኖም በምዕራብ ፓኪስታን የሚመራው መንግሥት ሥልጣን አላስረክብም አለ። አለመግባባቱ ወደ ብጥብጥ አምርቶ ለ9 ወራት የዘለቀውን የእርስ በርስ ጦርነት ቀሰቀሰ። ግጭቱን እንደ መልካም አጋጣሚ ያየችው ህንድ ለምስራቅ ፓኪስታን ወይም ለቤንጋሎች ተደርባ ጦርነቱን ተቀላቀለች። በዚህም የምዕራብ ፓኪስታን ጦር በሽንፈት ቤንጋልን ለቆ ወጣ። አሸናፊዎቹ ምስራቅ ፓኪስታኖችም በ1972 ባንግላዴሽ የምትባል አዲስ አገር መሰረቱ። ህንድና ባንግላዴሽ በፍቅራቸው ሲቀጥሉ፣ ህንድና ፓኪስታን ግን ምስራቅ ቤንጋልን ትተው ግጭታቸውን ወደ ካሽሚር ወሰዱት። ነገሩ እንዲህ ነው። እንግሊዝ ሂንዱዎችን ህንድ፣ ሙስሊሞችን ፓኪስታን አድርጋ ስታበቃ ከፓኪስታን በስተ ምስራቅ ከህንድ በስተ ሰሜን የሚገኘውን የጄሙና ካሽሚር ግዛት ግን እንዲህ አለቻቸው፣ ለጊዜው ነፃ ናችሁ፣ ወደፊት ግን በገዛ ፈቃዳችሁ ወይ ፓኪስታንን ወይ ህንድን መቀላቀል ትችላላችሁ። ይህ እንደማይሆን ግን እንግሊዝ ቀድማም ታውቀው ነበር። ምክንያት የጄሙና የካሽሚር ነዋሪዎች በብዛት ሙስሊሞች ናቸው። አስተዳዳሪዎቻቸው ደግሞ በቁጥር ጥቂት ከሆኑት ሂንዶች የተገኙ መሃራጃ። የእስልምና እምነት ተከታይ የሆኑት የካሽሚር ነዋሪዎች እንግሊዝ ከሄደች እንግዲህ ምን ቀረን፣ ከፓኪስታን ጋር እንቀላቀል አሉ። አስተዳዳሪዋ ግን ምን ሲደረግ አሉ። ይሄኔ ፓኪስታንን መቀላቀል አለብን የሚሉት ዓላማቸውን ለማሳካት ኃይል መጠቀም ጀመሩ። ከጀርባቸው የፓኪስታን አይዟችሁ ባይነት እንዳለ ይታመናል። የአካባቢው አስተዳዳሪ ይህንን የፓኪስታን ጣልቃ ገብነት ጠቅሰው የህንድም መንግሥት ድረስልኝ አሉ። ህንድም አልዘገየችም። ካሽሚር ገብታ በአንድ እጇ እየተዋጋች በሌላኛው እጇ ካሽሚርን የራሷ የምታደርግበትን ሕጋዊ ስምምነት ተፈራረመች። ስምምነቱ ህንድ ለጀሙና ካሽሚር አስተዳደር የበላይ ጠባቂ እንድትሆን መብት የሰጣት ነበር። ፓኪስታን ስምምነቱን ተቃወመች። እናም ከህንድ ጋር ወደ ቀጥተኛ ጦርነት ገባች። የተባበሩት መንግስታት ድርጅት ጣልቃ ገብቶ ሁለቱን አገራት አደራደረ። የተኩስ አቁም ስምምነትም ተፈረመ። ይህ ሲሆን 2/3 የጄሙና ካሽሚር ግዛት በህንድ ቁጥጥር ስር ውሎ ነበር። የተቀረው በፓኪስታን፣ የተወሰነው በቻይና። የተኩስ አቁም ስምምነቱ ሲደረግ የተባበሩት መንግስታት ድርጅት ህዝበ ውሳኔ ተደርጎ የአካባቢው ነዋሪዎች የፈለጉትን እንዲወስኑ አስደርጋለሁ ቢልም ከ80 ዓመታት በኋላ ዛሬም መፍትሄ አልተገኘለትም። አንዳማንና ኒኮባር ከዋናዋ ህንድ በ1300 ኪሎ ሜትር ርቀት ላይ የሚገኙ የ836 ደሴቶች ስብስብ ሲሆኑ ጠቅለል ሲደረጉ የአንዳማንና የኒኮባር ደሴቶች በሚል በሁለት ይከፈላሉ። ከ836ቱ ደሴቶች ሰው የሚኖርባቸው 31ዱ ብቻ ናቸው። ደሴቶቹ በጂኦግራፊያዊ አቀማመጣቸው ከህንድ ይልቅ ለታይላንድና ለኢንዶኔዥያ ይቀርባሉ። የደሴቶቹ ዋና ከተማ ፖርት ብሌር ትባላለች። 140,000 ነዋሪዎች አሏት። 80 ከመቶ የደሴቷ ነዋሪዎች ቤንጋሎች ሲሆኑ ይፋዊ የሥራ ቋንቋቸው ግን እንግሊዝኛና የሂንዲ ቋንቋ ነው። አካባቢው ለዓለም አቀፍ የባህር ላይ ንግድ ወሳኝ ከሆኑ መስመሮች አንዱ በሆነው የማላካ ሰርጥ እንደመገኘቱ ለህንድ የባህር ላይ ንግድና ወታደራዊ እንቅስቃሴ ከፍተኛ ጠቀሜታ አለው። ቀደም ሲል የጠቀስነው የህንድ ዲጂታል መሠረተ ልማት በባህር ውስጥ አቋርጦ እዚህ ስለሚደርስ ከዓለም የተነጠሉ ቢሆኑም የ5G ኔትወርክ የሚጠቀሙ የዲጂታል ባንኪንግ አማራጭ ያላቸው ከቤታቸው ሆነው ለውጭ ድርጅቶች ተቀጥረው የሚሰሩ የኦንላይን ቢዝነስም የሚያቀላጥፉ ናቸው። እዚህ አንድ የመላውን ዓለም ቀልብ የሚስብ ምስጢር ይገኛል። ከአንዳማን ደሴት በስተምዕራብ በ50 ኪሎ ሜትር ርቀት ላይ ከዋናዋ ደሴት የተነጠለች ሰሜን ሴንቲኔል የምትባል ደሴት ትገኛለች።
የደሴቷ አጠቃላይ ስፋት 60 ስኩዌር ኪሎ ሜትር ሲሆን ሙሉ በሙሉ ማለት ይቻላል በደን የተሸፈነች ናት። እዚህ ከፍጥረታቸው ጀምሮ ከሰው ጋር ተገናኝተው የማያውቁ ዓለም የረሳቸው ዓለምን የረሱ የህንድ መንግስት ራሱ መኖራቸውን እንጂ ስንት እንደሆኑ ማን እንደሚባሉ እንዴት እንደሚኖሩም የማያውቃቸው ህዝቦች ይገኛሉ። ህዝቦቹ እንደ አውሮፓውያን አቆጣጠር በ1957 በወጣ ህግ መሰረት በህንድ መንግስት ጥበቃ ይደረግላቸዋል። ጥበቃው የውጭ ዓለም ሰው እንዳያገኛቸው በበሽታም እንዳይበክላቸው ማድረግን ያለመ ነው። የሰሜን ሴንቲኔሊ ነዋሪዎች በቁጥር ከ50 እስከ 150 ይገመታሉ። ግምት እንጂ ትክክለኛውን ቁጥር ማንም አያውቀውም፣ የህንድን መንግስት ጨምሮ። ስለ እነሱ የሚታወቅ ነገር ቢኖር የቆዳ ቀለማቸው ጥቁር እንደሆነ፣ ምናልባትም ከ60 ሺህ ዓመታት በፊት ከአፍሪካ ምድር ሳይመጡ እንዳልቀረ መገመቱ ነው። በ1974 ናሽናል ጂኦግራፊ የቀረጸውና በደሴቷ ዳርቻ ቀስት ይዘው የሚታዩበት አጭር ቪዲዮ ደግሞ የሚታወቀው ምስላቸው ነው። ሰዎቹ የውጭውን ዓለም ሰው አያስጠጉም። በእርግጥ መንግስትም ማንም እንዲጠጋቸው አይፈቅድም። በ1980ዎቹና 90ዎቹ መጀመሪያ በህንዳውያን አንትሮፖሎጂስቶች ከሰዎቹ ጋር ግንኙነት ለመመስረት ለስኬት የቀረበ ሙከራ የተደረገ የተወሰኑ ፎቶዎችም የተወሰዱ ቢሆንም የህንድ መንግስት ወደ ሰሜን ሴንቲኔሊ ደሴት የሚደረግ ጉዞ ላይ ሙሉ በሙሉ ክልከላ በመጣሉ የተጀመረው ግንኙነት ተቋረጠ። እንደ አውሮፓውያን አቆጣጠር በ2004 ደሴቷ ከፍተኛ በሆነ ሱናሚ ተመታች። በሱናሚው የደረሰውን ጉዳት ለመዳሰስ እርዳታም ለማድረስ የህንድ መንግስት በሄሊኮፕተር የታገዘ አሰሳ ማድረግ ጀመረ። ሆኖም ከሱናሚው የተረፉ የደሴቷ ነዋሪዎች ቀስት ማስወንጨፍ በመጀመራቸው ዝቅ ብሎ መብረር አልተቻለም። ደስተኛ ለመሆናቸው ስለታየም መንግስት ከዚህ በላይ ሊረብሻቸው አልፈለገምና አሰሳውን አቆመ። በዚህም የሱናሚው ጉዳት ምን ያህል እንደሆነ፣ ስንት ሰውም እንደተጎዳ ሳይታወቅ ቀረ። ከዚህ በኋላ ወደ ደሴቷ የተደረገ የሚታወቅ ጉዞ የተመዘገበው እንደ አውሮፓውያን አቆጣጠር በ2006 ነው። 2 ህንዳውያን አሳ አስጋሪዎች በህገወጥ መንገድ አሳ እያሰገሩ ወደ ደሴቷ ዳርቻ ደረሱ፣ ግን አልተመለሱም። ሁለቱም ተገድለው አካላቸው በደሴቷ ዳርቻ በሚገኝ ዛፍ ላይ ተሰቅሎ ተገኘ። ቀጥሎም በ2018 ጆን አለን ቻው የተባለ አሜሪካዊ ወጣት ለሰዎቹ ሃይማኖትን ሊሰብክ ከመንግስት እይታ ተደብቆ አሳ አስጋሪ ጀልባ ተከራይቶ ወደ ሰሜን ሴንቲኔሊ ሄደ። መሄዱ የታወቀው ከሞተ ወይም በሃይማኖቱ ቋንቋ ሰማዕት ከሆነ በኋላ ነበር። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።